እኔ የምላችሁ አረብ ሀገር ስትመጡ ማለት ነው እንዲህ ፊታችሁ ብቻ አይደለም የሚዝጎረጎር አይደል? እስኪ ራሳችሁን ፈትሹ። አረብ ሀገራት ውስጥ የምትሰሩ እህቶች ማለት ነው አመላችሁ አልተዝጎረጎረባችሁም? አመላችሁ አልተዝጎረጎረባችሁም? ፊታችን እንዲህ በብጉር ወይም ደግሞ በሽፍታ ወይም ደግሞ በነጠብጣብ ብቻ ነው የተዝጎረጎረው? እርግጠኞች ናቸው? ራሳችሁን ፈትሻችኋታል? አመላችሁ ባህሪያችሁ ከወትሮ አልተዝጎረጎረም? የተለያየ ባህሪ አልያዛችሁም? እኔ ግን ልንገራችሁ የተለያየ ባህሪ እየሆነብኝ ነው ባህሪ ማለት ነው። በጸጥታ ውስጥ ስመለከት ራሴን ማለት ነው ከወትሮ ከበፊቱ ባህሪ ብዙ ባህሪዎች ተቀያይረውብኛል። እናንተስ ልብ ብላችሁ ፈትሹት እስኪ። የተቀያየረ ባህሪ አላገኛችሁም? ሰላም ውድና የተከበራችሁ የደሞዝ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? እኔ ደህና ነኝ እግዚአብሔር ይመስገን። ሰላምና ፍቅር አንድነት በያላችሁበት ይሁን የኔ ወዶች፣ አመሰግናለሁ። ባለፈው የሆነ ቪዲዮ ቤሩት ላይ በቆየሁት ቆይታዬ ታሪክ ትንሽ ቀንጨብ አድርጌ አሳጥሬ አስቀምጬ ነበረ። ኮሜንት ላይ ማስተያየታችሁን ሀሳባችሁን እናንተም ያላችሁበትን አጋርታችሁኛል። እውነት ነው። ማንኛውም አረብ ሀገር ያለች ሴት ብታወጣ ብትናገር እውነቴን ነው የምላችሁ፣ አንድ ጋዜጠኛ እየሄደ ቢጠይቃት ብዙ የምታወራው የምታጫውተው ታሪክ የምታሳልፈው ታሪክ አላት፣ አረብ ሀገር ላይ ያሳለፈችው ማለት ነው። እኔም ይሄንን ዩቱብ የጀመርኩት እውነቴን ነው የምላችሁ የራሴን ታሪክ ላስቀምጥበት እና ደግሞ ስለ አፕሊኬሽን አጫጫን ስለሆነ ነገር ያልገባችሁን ላጫውት። ምክንያቱም ይሄንን ስለ ስልክ ማስቀምጥበት ምክንያት እኔ ችዬ ሳይሆን ዛሬ ላይ እግዚአብሔር ይመስገን ካለፈው ነገር ምን እንደሆነ ምክንያቱ አሁን ዛሬ የማጫውታችሁ ይሆናል። ካሳለፍኩበት እኔ በስልክ እንዴት እንደተጎዳሁኝ በአረብ ሀገር የመጀመሪያ ጊዜ ስልክ ታች ስልክ ይዤ የተሰቃየሁበት ምክንያት ዛሬ የምነግራችሁ ይሆናል ማለት ነው። እስከ መጨረሻው ይህን ቪዲዮ ተከታተሉኝ። አዲስ ከሆናችሁ ላይክ አድርጋችሁ ሰብስክራይብ አድርጋችሁ ቤተሰብ ሆኑ። ቤተሰብ የሆናችሁ ደግሞ ላይክ አድርጋችሁ ጀምሩ ውዶችዬ፣ አመሰግናለሁኝ። የዛኔ 6 ወር ሆኖኝ ሄድኩኝ ነው ያልኳችሁ ወደ አገሬ። ያው 6 ወር ደግሞ አዲስ ነው ዞሮ በ2007 ነበረ ያልኩት ቪዲዮ ላይ ከሰማችሁት። አሁን ከዛ በኋላ ደግሞ በ5ኛ አመት የቆይቼ 2012 ላይ መጥቼ ነበረ እዛው ቤይሩት ማለት ነው። ከዛ የገጠመኝችኝ ሴት 5 ልጆች አሏት። 3 ወንዶች ናቸው፣ 2 ደግሞ ሴቶች ናቸው ያገቡ ማለት ነው። ከዛ ያው አዲስ አይደለሁ 6 ወር መቼም አሮጌ ነኝ የሰራሁ ነኝ አይባልም። አዲስ ነኝ አሁንም ቢሆን ለቋንቋውም ለምኑም። ከዛ ምንድነው አሁንም በአዲስነት የገጠመኝ ነገር ያው ሌላ ቤት እየወሰዱ ማሰራት ነው። ልጆቿ ቤት 2 ያገቡ ልጆች አሏ ሴቶች። እሷ ጋር በየቀኑ እየወሰደች ታጸዳኛለች። ምግብም ብዙም አይደለም፣ እኔም ስለማልችል ራበኝም አልልም፣ ዝም ብዬ ነበረ የምሰራው። የዛኔ ሶሻል ሚዲያ እንደዚህ እንዳሁኑ የለም እግዚአብሔር ይመስገን። አሁን ጆሮ የለም እንጂ ሁሉም ይመክረናል ስለ አረብ ሀገር ምን አይነት መፍት እንዳለን ነጻነት እንዳለን ሌላ ቦታ መስራት እንደማንችል ሁሉም ይመክረናል፣ ወንዱም ሴቱም እግዚአብሔር ይመስገን። ግን የዛኔ የለም እንኳን ምክር ሊኖር ስልክም ተችም ብዙም አልነበረም። እኔ ደግሞ ምንም አይነት ስልክ አልነበረኝም። እንደዛ የሆነ በጣም ሰራ ነበረ እንዳለችኝ እንዳሉ ነበረ ስገለገል የነበረው። ከዛ አመት ሞላኝ። እንደዛም እንደዚህም ሆኖ አመት ሞላኝ። ግን ስልክ ከዛ ወዲህ እንዴት ነበረ ከቤተሰቦች ጋር የሚገናኘው መሰላችሁ? በራሷ ስልክ ነበረ እየደወለች የምታገናኘኝ። በሷ ስልክ ሳወራ ቤተሰቦቼን በመሀል ይደወላል። ሰቀቀን በቃ ካሁን ተደወለ። እንደውም አንዳንዴ ሁሉ ዝግት አረዋለሁ። የምሬን እምላችሁ እየሰለችኝ እኔ እነሱ ሁሉ እየደወሉብኝ ነው የሚመስለኝ ከራሷ ልጆቿ ምናምን። እኔ ሳወራ ይደወላል፣ 2-3 ይደወላል። ሀሳቤን ሳልጨርስ አስቡት። በዋትስአፕ ነው እሷ ጋር የሚደወለው። ከዛ ሰቀቀኑ ቶሎ ነው ማውራው። በቃ የቶሎ ናፍቆት ደግሞ እንዴት ነው የሚወጣው አስቡት። እኔ ባንቺ ስልክ ማውራት ሰልችቶኛል። ስለዚህ እኔ ያንቺ ስልክ ላንቺ እንጂ ለኔ አይሆንም፣ እንደ ልቤም አላወራም። ተሳቀቅኩኝ። ስለዚህ ስልክ ብሬ እንድገዛ ፍቀጅልኝ አልኳት። አይሆንም አለችኝ። አለችኝ። ከዛ ግን መጨረሻ ላይ እኔ ያልኩሽ ሁሉ ምሰሪ ከሆነ እፈቅድልሻለሁ፣ ጨዋ ከሆንሽ ማለት እንደዛም እየሰራሁ እንግዲህ ለሷ ጨዋ አይደለም፣ እንደዛም ካላግባቡ እየሰራሁ ማለት ነው። ጨዋ ከሆንሽ የምልሽን አድርጌ የምልሽን ሁሉ ካደረግሻለች እሺ ያልኳት። ምክንያቱም ለኔ ነጻነት ነው እሺ ያልኳት።
የዛኔ ደግሞ ችግሩ ያው ታውቃላችሁ ኢሞም ሶሻል ሚዲያ ብዙም የተስፋፋ አይደለም። ቤተሰብም ቶሎ ቶሎ ኦንላይን አይገቡም። ያው እንደዛ ነገር አለና ከዛ በአመቴ ስልክ ተገዛልኝ በገዛ ብሬ። ይሄን ያህል ገዛውልሽ ብላ መጣችልኝ፣ ቆረጠች። እሺ ያልኩኝ ምንም አላቅማ። ከዛ ደግሞ ስልኩን ስለማላቅ ማን ልጠይቅ? ስልክ አከፋፈት አልችልም፣ አንዱ አልችልም ማለት ሼም ያዘኝ። በርግጥ ግን ያው አለ አይደለኛ ጠብረር እንላለን ሳናቅም እናቃለን ብለን አላቅም ለማለትም በቃ ሽንፈት መሰለኝ። ግን እስኪ እንደዚህ እንደዚህ አስሪልኝ ቆይ ምናምን ነገር እንዳንቺ አይነት ኢማወርችን አልኳት ማለት ነው። ከዛ ግን እናንተ በጌታ ስም በእውቀታቸው በጣም ነው የሚንጠባረሩት። በቃ እንዲህ እሺ ሂጂ ይሄን አድርጊ ይሄን ስሪ እሺ ይሄን እስከዛ እኔ ታደርግልሻለሁ፣ ግን እኮ አታደርግልኝም አታወርድልኝም። ከዛ ልጁ ሲመጣ ትንሹ ልጅ ሲመጣ ይሰራልሻል ያስተካክልሻል አለች። ከዛ እሱ ደግሞ መጣ ይሄን እንደዚህ እንደዚህ ያከፈትላት አለችው። ሲም የለውም እኮ እንዴት ነው የሚከፍትልኝ ስላት፣ ሲም በእኛ ቁጥሩን በእኛ የእኛን ቁጥር ትጠቀሚያለሽ እኛ ኢሞ ስለማንወስድ አለችኝ። እሺ ያልኳት ከፈተልኝ። ከዛ ሲከፍትልኝ ክላሴ ውስጥ ገብቶ ነው እየከፈተ ያለው። እንዲህ 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 እንዳታረቂያለሽ ይለኛል እሱ ራሱ ማለት ነው። በቃ ይተሻሻል እንደዚህ የሆነ አጠገቤ መጥቶ እንዲህ እንዲህ በቃ ያየኛል ምናምን ነገር። ምን ሆነክ ነው ምንድን ነው ችግሩ ምናምን ስለው እንደዚህ ሳረግልሽ እንዴት ያደርግልሽ ምንድን ነው የማደርገው ትስምኛለሽ ትወጂኛለሽ ይለኛል። ኧረ በእናትህ ስልኩን ስራልኝ እኔ አሁን ለእናትህ ነው የምናገርልህ እንደዚህ አይነት ነገር። አንተ ልጅ አይደለ እንዴ 18 አመቱ እኮ ነው ልጅ አይደለህ እንዴ እለዋለሁኝ። አይ እሰራልሻለሁ ግን እኔ የምልሽን ነው የምታደርጊው። ሁሉም በቃ ጥቅም ሆነ ታውቃላችሁ። ከዛ በቃ ስራልኝ እሺ እለዋለሁኝ። ከዛ መጀመሪያ ፌስቡክ ከፈተ። በራሱ ኢሜል ነው ሁሉንም ነገር የሚከፍተው። ከፈተ። ከዛ ፎቶ ተነሺ እንደዚህ አርገሽ ተነሺ እና ፎቶ እናረጋለን አለኝ። እኔ እሱ ፊት አልተነሳውም ግን አሳየኝ። ተነስቼ ያስቀመጥኩ ፎቶ ነበረ ፕሮፋይል አረገ። ከዛ ግን በእሱ ኢሜል ስለሆነ ወደ እሱም ይሄዳል እና አበሾቹን ይጀናጀናል። በጣም አበሾቹን ይጀናጀናል ማለት ነው። እኔ በኋላ ላይ ነው ያወቅኩት። ይጀናጀናል የራሱ ጉዳይ እኔን ከተፋታኝ። ከዛ ኢሞ ክፈትልኝ አልኩት። ኢሞ ሲከፍትልኝ በቃ እንዳወቅኩ ሁሉ ተሰማኝ ማለት ነው። ከዛም በኋላ እኔ አልፈልግህም አልኩት። በቃ ማለት ችያለሁ አልኩት። ችያለሁ ስለው አይ አልቻልሽም ገና ብዙ ይቀራል ማታቂውን ያሳይሻለሁ ምናምን አለኝ ማለት ነው። እሺ ምንድነው ማላቀው ተው አልኩት። አይ እኔ ካላሳየውሽ አይደውልም ሁሉ ጊዜ ያለኝ። እንዴት እንደሚዘጋው ነው ሁሉ አላቅም። በጣም ፈተነኝ ማለት ነው። ከዛ ሳሚ ሲለኝ በቃ ጨርሻለሁ። ሳሚ ሲለኝ አይ እንደዚህ አላደርገውም በፍጹም ስነ ስርዓት ይኑርክ፣ እኔ ለስራ ነው የመጣሁት አንተ ትንሽ አይደለህ እንዴ ምናምን ብዬ ስለው ከዛ ግን በቃ ወስናደድና እናቱ ጋር እንደሚያጸዳ ልነግራችሁ አልችልም። እንደው ሴት ልጅ እንኳን እንደዛ ታዝም እንኳን 18 አመት ልጅ ሲስተሩ ቤት ተቆሸሸና ታርጓል ጸዳም ይለኛል ድጋሚ ይለኛል። እውነቴን ነው የምላችሁ በጣም ነው የሚያስጠላው። ግን አሁን አልፎ ሳወራው በስማም ይገርማል። የምር ያ ሁሉ አለፈና ያለፈ ነገር በነገራችን ላይ አልፎ ስታወሩት ለወደፊቱ ይሆናችኋል። እውነቴን ነው የምላችሁ። አሁን ላይ ምን ያህል እንደተጠቀምኩበት ያ ነገር ልነግራችሁ አልችልም። እና ከዛ እንደዛ እያልኩ 2 አመት ሞላኝ። ከዛ ሄዳለሁ አልኳት። ሄዳለሁ ብዬ ስላት ግን ከሚገርማችሁ ልጅቷ የመጀመሪያ ልጅቷ አርግዛ ነበርና ጥለሽኛ አትሄጂም፣ እኔ ልጅቷ ስትወልድ እኛ ጋር ነው የምታሳድገው ልጇን አታውቅበትም ልጅ ማሳደግ አለችኝ። እኔ ደግሞ መሄድ ፈልጋለሁ አልኳት። ከዛ በዚህ ተጣልተን አካሄዴ ደግሞ በጣም ነው የሚያስጠላው። የድጋሜው አመራሱ ተጣልተን ምናምን ነገር። ከዛ ልብስ ሁሉ የሰጣችኝ ልብስ ነበር እሱን ሁሉ ስዳረገችው በመሄጃ ሰዓት አራኔ ተደውን ትፋታኝ እንጂ ብዬ ታውኳት ዝም አልኳት። አልተለማመጥኳት እምላችኋለሁ። ከዛ ግን አሁን ላይ ደግሞ ድጋሜ 3ኛ ስደት የመጣሁበት ደግሞ ዱባይ እግዚአብሔር ይመስገን ከሁለቱ በጣም የተሻለ ላሆኑ ያለፈ ታሪክ ላሆኑ ግን አስተምሮኛል። አሁን አልሸወድም እና ያለፉን ነገሮች ዛሬ ላይ ስላስተማሩኝ አልሸወድም። ብዙ ነገር አስተምረውኛል። እነዛ 2 ቤቶች 2 ስደቶች ብዙ ነገር አስተምረውኛል። ዛሬ ቆጥቤ ነው እየተጠቀምኳቸው ያለሁት። እግዚአብሔር ይመስገን። አሁን ላይ አሟልቶ በነገራችን ላይ አይሰጥም። አሁንም ቢሆን አሟልቶ አይሰጥም። አሟልቶ ከሰጣችሁ እንደውም መፍራት አለባችሁ። እግዚአብሔርን ትረሳላችሁ፣ ፈጣሪያችሁን ትረሳላችሁ። አሟልቶ አይስጣችሁ። የምሬን ነው። ፈጣሪ አሟልቶ የማይሰጣችሁ ለዚህ ነው። አትማረሩ። እግዚአብሔርን እንረሳለን እና አሁንም አሟልቶ አልሰጠኝም። ግን እግዚአብሔር ይመስገን ከበፊቱ አሁን ላይ ያለሁበት ተመስገን። በቀጣይ ማጫወታችሁ ይሆናል። አመሰግናለሁ ድርችዬ።